ስርዓተ ቀብሩ በሚፈጸምበት ጊዜ ማንም ኢትዮጵያው በሙሉ ከዚህ ልጅ ላይ መካነ መቃብር እንዳይቀር በአይሙሬም በአመለካከቴ ይሞታል የሚል አንድ ቀን አመመኝ አንድ ጊዜ ጨነቀኝ ብሎ ማያቀሰው እንደዛ አይነት ላይ ሞት ሲደርስ ምንድነኛ ወይና አምር ለተሞተነ የምንሞትበት ለትቋል እየተናናቁ መከራ ውስጥ ያለነው አሁን በመከራችን ቀን እግዚአብሔርን እንጥራው። ከሰሞኑ የሰማነውና እስካሁን ድረስ ልናምነው ያልቻልነው የመምህራችን የመምህር ዘላለም የወልደ ሰማዕት ሞት ሁላችንን አስደንግጦናልና ከመነኮሳትና ከመናንያን በላይ ነው ማለት ይቻላል። እውነተኛ አስተማሪ እውነተኛ መምህር የማንነት